ለዩኒቨርሲቲ ተማሪዎች የኤስኤስኤስ ወይም ስቱደንት ሰክሰስ ሲዩት ስልጠና እየሰጠን እንደሚገኝ ይታወቃል። ዓላማውም ተማሪዎችን ኢለርኒንግ መጠቀም ማስቻል ነው። እንደሚታወቀው ከዚህ በፊት የነበረው ፔፐር ቤስት እና ፔፐር ቤስት የነበረው መማር ማስተማር ወደ ዲጂታል ወይ ኢለርኒንግ እየተቀየረ ይገኛል። ስለዚህ የዚህ ስልጠና ዋናው ዓላማ ወደ ኢለርኒንግን መጠቀም ማስቻል ነው። ስለዚህ ስልጠናው በኮምፒውተር ብቻ ሳይሆን በስልካችን ቤት ሆነን ወይም ዶርም አካባቢ ሆነን መውሰድ እንችላለን እና በስልካችን ስልጠናውን እንዴት መውሰድ እንችላለን የሚለውን ቀጥሎ የሚቀርበው ይሄ ቪዲዮ ያሳያል ማለት ነው። ስለዚህ ቪዲዮ ወደ 3 ኮንቴንቶች አሉት። መጀመሪያው ወደ ፖርታሉ እንዴት ነው ሎጊን የምናደርገው፣ ሎጊን ካደረግን በኋላ ወይም እዛ ዌብሳይት ላይ ከሄድን በኋላ ኮርስ ሬጅስትሬሽን አለ፣ እንዴት ነው ሬጅስተር የምናደርገው፣ ሬጅስተር ካደረግን በኋላ ኮርሶችን እንዴት ነው የምንወስደው የሚለውን ነገር እናያለን ማለት ነው። ስለዚህ ከዛ በፊት 3 ነገሮች ያስፈልጋሉ። የመጀመሪያው የኢንስቲቱሽናል ኢሜል፣ በዩኒቨርሲቲ ወይም በተቋም የሚሰጠው የኢሜል አድራሻ ያስፈልገናል። ለእያንዳንዱ ተማሪ የተሰጠ እንዳለ ይታወቃል እና እሱን ኢንስቲቱሽናል ኢሜላችሁ ያስፈልጋቸዋል ማለት ነው። ሁለተኛው ፓስወርድ ያስፈልጋል። ከኢንስቲቱሽናል ኢሜል ጋር አብሮ ሲሰጥ ፓስወርድ ይኖራል። ያ ፓስወርድ ያስፈልጋል። ሁለተኛው ደግሞ ዩአርኤል ነው። ይህ ዩአርኤል እንደ ዩኒቨርሲቲ ቫሪ ያደርጋል ማለት ነው። ስለዚህ የዩኒቨርሲቲያችን ዩአርኤል ሶስተኛ ኮምፖነንት በጣም አስፈላጊ ነው። የዚህኛው ዋናው ጥቅም ምንድነው? ወደ ኮርሶቹ ዌብሳይት ለመውሰድ ለዩኒቨርሲቲ የተዘጋጁ ኮርሶችን ለመውሰድ እዛ አካባቢ ለመሄድ ይጠቅመናል ማለት ነው። ስለዚህ ከዚህ ዩአርኤሉ https://course.wru.edu.et የሚል ነው። ይሄ ለምሳሌ የወራቤ ዩኒቨርሲቲ ዩአርኤል ነው። ስለዚህ የዩኒቨርሲቲውን በአግባቡ ማየት አስፈላጊ ነው። ዩኒቨርሲቲያችሁን ዩአርኤል በደንብ ትይዛላችሁ። ስለዚህ 3 ነገሮች መጀመሪያ መኖር አለባቸው ወደ ዌብሳይት ከመሄዳችን በፊት። ስለዚህ በስልኬ በመሄድ እንዴት ዌብሳይት ላይ ስልካችን ላይ ሆነን እንሄዳለን። ከዛ በኋላ እንዴት ስለ ኮርሶች እንመዘገባለን። ከዛ በኋላ ኮርሶች እንዴት እንወስዳለን የሚለውን እናያለን። ስለዚህ ቀጥታ ወደ ስልኬ እንሄዳለን ማለት ነው። ስለዚህ ብሮዘር፣ ማንኛውም ብሮዘር ኦፕን እናደርጋለን። ለምሳሌ ጉግል ክሮም የኢንተርኔት ብሮዘሬን ኦፕን አደርጋለሁ። የኔ ጋር ያለ ጉግል ክሮም ያለኝ፣ ስለዚህ ማንኛውም ይሆናል። ስለዚህ ጉግል ክሮምን ክሊክ አደርጋለሁ። ጉግል ክሮም ክሊክ ካደረኩ በኋላ የዩኒቨርሲቲው የተሰጠውን ዩአርኤል እሱኛውን እዚህ ላይ ያስገባለሁ ማለት። ስለዚህ እኔ የዩኒቨርሲቲ ዩአርኤል https ይሄ የወራቤ ዩኒቨርሲቲ ዩአርኤል ነው። http ከዛ courses.wru.edu.et የሚለውን የወራቤ ዩኒቨርሲቲ ፖርታል እናስገባለሁ። ስለዚህ ይሄን ጎ ይለዋለሁ ማለት ነው። ዜን ቀጥታ ወደ ዌብሳይት ነው የወሰደኝ። አንዳንዴ ያው ጉግል ላይ ሊኖር ይችላል። ስለዚህ እንደገና ላስገባ። ሶሪ። እሺ። ስለዚህ እንደዚህ አይነት ነገር ይመጣል ማለት ነው ስታስገቡ። አሁን ለምሳሌ እኔ የገባሁት በወራቤ ዩአርኤል የስቱደንት ሲስት ዩአርኤል ነው ከመጣ። አሁን ፓስወርድ እና ዩዘር ኔም በዚህ ጊዜ ነው የሚያስፈልገው። ዜን የመጀመሪያው ኢሜል የኢንስቲቱሽናል ኢሜል አድራሻችሁን ታስገባላችሁ ማለት ነው። ስለዚህ የራሴን የኢንስቲቱሽናል ኢሜል አስገባለሁኝ። ስለዚህ wru.edu.et የሚለውን የኢሜል አድራሻ አስገባለሁ። ዜን ሳይን ይላለሁኝ። ዜን ሳይን ካልኩ በኋላ ዜን ከዚህ በፊት ገብቼ ስለሆነ ቀጥታ ራሱ ይመጣል። ራሱን ክሊክ አደርጋለሁኝ ማለት ነው። ዜን ክሊክ ሳደርግ ፓስወርድ አስገባ ይለኛል። ዜን ፓስወርድን አስገባለሁኝ። ከዛ በኋላ ኦኬ እሺ እኔም ፓስወርድን አስገባለሁኝ። ዜን ሳይን ይለዋለሁ ማለት ነው። ዜን ሳይን ስለው የሰው ነው አሉ የስ ማለት ይችላል። እዛ ላይ ዌብሳይት ላይ እንዲቆይልኛል። ከዚህ ቀጥሎ ፓስወርድ እና ዩዘር ኔም አይጠይቀኝም። ስለዚህ እነዚህ ነገሮች ይመጣሉ። የመጀመሪያው የተመዘገቡባቸው ማይ ኮርስስ የሚለውን ስነካ የተመዘገቡባቸው ኮርሶች ይመጣሉ። ዜን አዲስ ለመመስገብ ስፈልግ ደግሞ ኦፕን ኤንሮልመንት ካታሎግ የሚለውን እመጣለሁ። የኦፕን ኤንሮልመንት ካታሎግ አጠቃላይ ኮርሶችን የሚይዝና ያልተመዘገብናቸው ኮርሶችንም የሚይዝ ነው። ስለዚህ አሁን እኔ ወዲህ
ቀድሜ የተመዘገብኳቸው አሉ። ግን አዲስ ለመመዝገብ ኦፕን ኤንሮልመንት ካታሎግ የሚለውን ክሊክ አደርጋለሁኝ። ዜን ወደ ኮርሱ ጋር ይወስደኛል ማለት ነው። ዜን በጣም ቀላል ነው ለመመዝገብ። ዜን ኮርስ ሊስቶች ይመጣሉ። ጎቱ ኮርስ የሚል ነገር ከመጣ እነዚህ የተመዘገብኳቸው ኮርሶች ናቸው። ኤንሮልድ የሚለው ያልተመዘገብኳቸው ኮርሶች ናቸው። ስለዚህ ኤንሮልድ የሚለውን ለመመዝገብ ስፈልግ ኤንሮል የሚለውን ክሊክ አደርጋለሁ። ዜን አይ ኮንፊርም የሚለውን ብቻ ክሊክ ማድረግ ነው። ከዛ ጨረስኩ ማለት ነው። ስለዚህ ኤንሮል አዲስ ለመመዝገብ ኤንሮል ነው። ከዛ በኋላ ሁለት ነገሮች ይመጡልኛል። ወደ ኮርስ ሊስቱ ለመሄድ ከፈለኩኝ ባክ ቱ ዘ ኮርስ አለው። ወደ ኮርሱ ቀጥታ ለመሰልጠን ከፈለኩ ወደ ጎ ቱ ዘ ኮርስ የሚለውን ሄዳለሁ ማለት ነው። ስለዚህ እኔ አሁን ሌላ ኮርስ ለመጀመር ባክ ቱ ዘ ኮርስ የሚለውን ካለኝ፣ ስለዚህ ያው እዚህም ጋር ብዙ ኮርሶችን ተመዝግቤያለሁ። ስለዚህ ማይ ኮርሱ ጋር ሄድና ክሊክ አደርጋለሁ። ዜን እነዚህ ኮርሶች እየተመዘገብኳቸውና ቀጣይ ለወስዳቸው የተዘጋጁ ኮርሶች ናቸው ማለት ነው። ስለዚህ ወደ 7 ኮርሶች አካባቢ ላይ ተመዝግቤያለሁ። እስከ 4 ከቻላችሁ ያው ሁሉንም መመዝገብ አስፈላጊ ነው። ስለዚህ ወደ ኮርሱ ጋር ሄዳለሁ ማለት ነው። ኮርሱ ጋር ለመሄድ ጎ ቱ ዘ ኮርስ የሚለውን ክሊክ አደርጋለሁ። ዜን ኮርስ ቶፒኮች ይመጣሉ። እዚህ ጋር ኮርስ ቶፒኮች ይመጣሉ። እዚህ ጋር ክሊክ አድርገው ኦልሬዲ ስለጀመርኩት ነው እዚህ ጋር መውሰድ። የተጀመረ ከሆነ ኮርሱን እዚህ አይነት የተወሰደ ከሆነ እንደዚህ ራይት ያደርጋል ማለት ነው። የተወሰደ ኮርሱ የተወሰደ ግን ያሉ ስራሽ ደግሞ ራይት አያደርገውም። ስለዚህ ኦልሬዲ ስራ ወደ ራሱ ልግባ። እነዚህ እንትኖች ናቸው፣ የኮርስ ቶፒኮች ናቸው። እያንዳንዱ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የኮርሱን ቶፒክ ጨርሰን መውሰድ ያስፈልገናል። ስለዚህ ጨርሰን ስንወስድ የራሱን ሰርቲፊኬት ይሰጣል። ያን ሰርቲፊኬት በጣም አስፈላጊ ነው መያዝ። ስለዚህ ኮርሱ ጋር ጎላውለኝ። ስለዚህ እዚህ ጋር ቀይ ምልክት ያላቸው ሰብታይትሎች ይመጣሉ። ስለዚህ የመጀመሪያውን ሰብታይትል ክሊክ አደርጋለሁ። ከዛ ወደ ኮርሱ ጋር ወሰደኝ ማለት ነው። ዜን ኮርሱ ላይ ምን ሊኖር ይችላል? አንደኛ ምስል ሊኖር ይችላል፣ ሁለተኛ ቪዲዮ ይኖራል፣ ሶስተኛ ደግሞ ቴክስት ይኖራል ማለት ነው። ጽሁፍ ይኖራል ማለት። እነዚህ ሶስቱን ነገሮች በደንብ አንደርስታንድ ማድረግ ያስፈልጋል። ከዛ በኋላ ከተማረን በኋላ ብዙ ጥያቄዎች ሊኖሩ ይችላል። ጥያቄዎች በዛ መሰረት መስራት ነው። የዚህ ኮርስ ዋና ዓላማ ብያቸዋለሁ ቅድም። ወደ ዋናው ወደ እውነተኛው ኮርስ ልትገቡ ያንን ነገር ማለማመድ ነው። ስለዚህ እናንተ በደንብ ነገሩን በትኩረት መውሰድ ያስፈልጋል። ስለዚህ ኮርስ እያንዳንዱ እናነባለን ማለት ነው። ንባብ ሲመጣ ንባቡን በደንብ ማንበብ። ስለ ኦብጀክቲቭ አለው፣ የለርኒንግ ኦብጀክቲቭ ስላለው ለርኒንግ ኦብጀክቲቭን አንደርስታንድ ማድረግ። ዜን ከዛ ቀጥሎ ሌሎች ነገሮችም አሉ። ፕሪኮርስ አሰስመንት ሊኖር ይችላል። እሱንም ሰርቶ ሰሚት ማድረግ። ከዛ ከኮርስ በኋላ ጥያቄዎችን ካሉ እነሱን ሰርቶ ሰሚት ማድረግ እና እያነበቡ መሄድ ነው። ስለዚህ ይሄኛው ኦልሬዲ አንዱን ሰርቼ ሰሚት ቢያዋለሁ። ስለዚህ አክቲቭ አይደለም ሰሚት ስላልኩት። ስለዚህ ይሄን ሰራ አንዱ ነው። አሁን ይሄ ለምሳሌ ከኮርሱ በፊት ያላችሁ የእውቀት ደረጃ የሚለካ ነው። ያለውን ደረጃ አንደኛው ሴሌክት አደረጉና ክሊክ ታደርጋላችሁ ማለት ነው። በሰሚት ላላችሁ ሰሚት። ዜን ከዛ ቀጥሎ ደግሞ ወደ ቀጣይ ለመሄድ ኔክስት የሚለውን ነካላይ። ዜን ኔክስት ቀጣይ የኮርሱ ታይትል ይመጣል። ስለዚህ ኮርሱ ታይትል ቅድም ብያቸው ታይትሏን አጠቃላይ ለማስረዳት ቪዲዮ አለ። ቪዲዮውን በደንብ ማየት መረዳት ያስፈልጋል። ዜን ከዛ ቀጥሎ ምስሎቹም ካሉ ምስሎቹን በደንብ አንደርስታንድ ማድረግ። ቀጥሎ ጽሁፍ ከሌለ ጽሁፍ ካለው እሱንም በደንብ አንብቦ መሄድና እውቀቱን መገቤትና መያዝ ያስፈልጋል። ዜን ኔክስት አለ። ዜን ከዚህ ቀጥሎ አሁንም ሌላኛው ቶፒክ ነው። ቶፒኩ ላይ ታይትሉ እንግዲህ ማኔጅ ኦፍ ታይም የሚል ነው። ማኔጅ ኦፍ ታይም የሚል ይመጣል። ዜን ምስሎቹ አሉ። ምስሎቹን በደንብ ማለትና አንደርስታንድ ማድረግ፣ ጽሁፉን በደንብ ማንበብ። ከዛ ካነበብን በኋላ ወደ ኔክስት ቶፒክ እንሄዳለን። ዜን አሁንም ወደ ቀጥሎ ያለው ቶፒክ ቪዲዮ አለው። ለምሳሌ ለዚህኛው ኢንቴንሽናል ስቴፕስ የሚል ነው። እዚህ ላይ አሁን አንደኛ ቪዲዮ አለ። ቪዲዮውን በደንብ ማየትና ታይትሉን መረዳት። እዚህ ጋር ደግሞ ጽሁፉ አለ። ጽሁፉን በደንብ ማንበብና ጥያቄ ካለ ጥያቄዎችን የሰሩ መሄድ ነው። ከዛ ኔክስት የሚለውን እንሄዳለን። ከዛ እስከ መጨረሻ ድረስ ኔክስት እያነብ ቪዲዮውን እያየው ጥያቄውን እየሰራው ኔክስት እያልኩኝ ኮርሱን አጠቃላይ ጨርሼ ስወጣ ሰርቲፊኬት ይሰጠኛል። ሰርቲፊኬት ከ80% በላይ ሲሆን ሰርቲፊኬት ይሰጣል። እሱን ሰርቲፊኬት መያዝና ወደ ቀጣይ ኮርሱ መሄድ ነው። ቅድም ብያቸዋለሁ። የዚህኛው ኮርስ ዋና ዓላማው በቀጣይ ወደ እንዳልኳችሁ የመማር ማስተማር ኮርሶቹ ወደ ዲጂታል እየተቀየረ ነው ያለው በዚህ ጊዜ። ስለዚህ ወደ ዲጂታል ከመቀየሩ ፊት ራሳችሁን አጠቃቀሙን በደንብ እንድዘጋጁ ማድረግ ነው። ስለዚህ ሁሉም ኮርሶች በተቻለ መጠን ብትወስዱ
እና በደንብ ራሳችሁን ብታዘጋጁ ለቀጣይ ለዲጂታል ኮርስ ቲቺንግ ለርኒንግ ራሳችሁን ብታዘጋጁ ሆነው። ስለዚህ ይሄን ይመስላል። በጣም ቀላል እና ኢዚ ነው። ቤት ሆናችሁ በስልካችሁ ብቻ ይሄን ትሬኒንግ በደንብ ተለማምዳችሁ መውሰድ ይቻላል። ስለዚህ ለሁሉም ኮርሶች ሰርቲፊኬት መያዝ እና ኮርሶችን መጨረስ ራስን ለቀጣይ ማዘጋጀት ስለሆነ በደንብ ትኩረት ሰጣችሁ እንድትወስዱ አደራ እላለሁ። አመሰግናለሁ። ታንኪዩ።